አሰላሙ አሌይኩም ወራህመቱላሂ ወበረካቱ የቻናሌ ተከታዮች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ አላህ ሱብሓነሁ ወተዓላ ጥበቃው ስነቱ በእናንተ ላይ ይሁን እያልኩኝ ኢንሻአላህ ዛሬ ጁምዓ ቀን ብሎጊ ነው ማሳያችሁ። እስኪ ዛሬ ብሎግ ልስራ። አይዋ አይመቸኝም፣ ብዙ ጊዜ ብሎግ ሰራለሁ ስል የሚቀርጸኝ የለም ምናምን እና ብቻ አይመችም፣ ሰው ይገባብኛል ሌላ ሰው፣ እንደዛ ስለሆነ አይመቸኝም። እስኪ ዛሬ ግማሿንም ትሆን ሩቧን ውሎዬን ላሳያችሁ ማለት ነው። አሁን ቤት ላስተካከል ነው። ይኸው ቤቱ ቅርቅር ብሏል። ቤት ከማስተካከል እንጀምራለን ማለት ነው። ከዛ እዚህ ጋር ደግሞ ቤቴን እንዴት አጽድቼ ከጨረስኩ በኋላ እቃ ወደ ማጠብ ወጣሁኝ ማለት ነው። እና ያው ቪዲዮ ላይ ሪከርድ ማድረግ አይመችም እንዳልኳችሁም ብዙ የሚገባባችሁ ድምጽ ይኖራል እና ያን እንደገና ቆርጦ መውጣት ምናምን በኋላ ላይ በጣም ስለሚያስቸግረኝ በኋላ ነው ሪከርድ እያደረኩ ያለሁት ማለት ነው። እና እንዴት ነው የኢትዮጵያ እቃ አስተጣጠብ አልናፈቃችሁም? ይሄም ትዝታ ነው እኮ መቼም እዛ ለኖረ ሰው በተለይ በጣም ብዙ አመት ለቆያችሁ ኢትዮጵያ የሚታየው ነገር በሙሉ ሁሉም ነገር ይናፍቃል። ሁሉም ትዝታ ነው፣ አውቀዋለሁ። ተጋበዙ ልበላችሁ እንዴ? እና እዚህ ጋር እንደዚህ ቃይና ታጥቤ ደግሞ የሚቀጥለው ፓርት እዚህ ጋር የምታዩት ልብስ አወጣሁ ማለት ነው። ብዙ ነው ልብሱ በጣም ትንሽ ልብስ ናት። እኔ ግን ልብስ ሲጠራቀምብኝ በጭራሽ ነው የማልወደው። ያ አላህ ከስር ነው የማጥበው እና ውሃ መታ ስለነበር በመዘፍዘፊያ ምናምን አጠራቅሜ ነበር ውሃና እንዳይባክንብኝ ውሃው ሙሉ ሳያድር እንደዚህ እነዚህ ለቅለቅ ብዬ ትንሽ ናቸው በጣም ማለት ነው። እና አይ ሁሌም ቢሆን እኔ ሳይጠራቀም ነው የማጥበው። ልብስ ሲጠራቀምብኝ አልወድም። በጣም የሚያደክመው ታውቃላችሁ የኢትዮጵያ ልብስና ሲጠራቀም ከስር እንደዚህ ነው የማጥበው ማለት ነው። እና እንደዚህ ልብሴን አወጣጥቼ እነዚህ ልብሶችን ለቅለቅ እያደረኩ ነው ማለት ነው። ይኸውላችሁ በጣም ትንሽ እየራስ ከዛ እዚህ ጋር ደግሞ ልብሴን አጣጥፌ ጨረስኩኝ። እንደዚህ ልብስ አጥፌ ከጨረስኩ በኋላ ያው ጠዋት የጀመርኩት ስጎ ነበረ። ወጥ አልከላለስኩም ነበር፣ ምሳ መስራት አለብኝ። ከዛ መብራት የለም። መብራት ስለሌለ ከሰል አያይዝ እዚህ ጋር እንደምታዩት ከሰል በጭራሽ ነው የማያያዝልኝ። ወይኔ በጣም ብዙ ክፍል ተጨርሽ በስንት ጉር ነው የሚያያዝልኝ እና በስንት ጉድ ተያያዝልኝ። ከሰሌን አያይዤ ወጤን ምናምን ካላለሸ ከተርኩ በኋላ
ሻወሬን ወስጄ እንደዚህ ፏ ብዬ ጉዞ ወደ መስጂድ ማለት ነው። ጁማማ አይደለም ከዛ በቃ እንደዚህ ፏ ካልን በኋላ ከመሄዳችን በፊት ጁምአ ከመውጣታችን በፊት ቤታችንን ፍረሽ እናረጋለን። ከዛ እዚህ ጋር ከመውጣታችን በፊት ቤታችንን እንደዚህ አገን ፈርሽርሽ አደረግን። ፏፏ አድርገን አቀራርበን ጨስ በርጨስ አድርገን ነው የወጣ ነው ወደ መስጊዳችን ማለት ነው። እንደዚህ አቀራርበን እና እናንተም ለዚች ቀን አላህ ያብቃችሁ። ራስ ቤት ጉድ እንዴት ደስ ይላል መሰላችሁ። ኢንሻአላህ ለዚህ ቀን ትበቃላችሁ ውዶች። አብሽሩ አላህ ተስፋ አትቁረጡ ማለት ነው። ከዛ ፈራረሽንና ወጣን ወደ መስጂድ ማለት ነው። እየሄድኩኝ ነው። ሀገራችን በጣም ነው ደስ የምትለው፣ ለምለም ሆናለች። አሁን ላይ በተለይ ያው አረንጓዴዋ በስቷል ማለት ነው። ዝናብ እየዘነበ ስለሆነ ሳር ቅጠሉ አረንጓዴ ሆኖ እንዴት ደስ እንደሚል ማለት ነው። እና ይኸውና እየሄድኩኝ ነው። ያው ቆጥባውን ምናምን ባሰማችሁ በጣም ደስ ነበር የሚለኝ። ወላኪን ግን መብራት የለም። አንደኛ በጀነሬተር ነው። ጀነሬተሩ በጣም ይጮሃል እና ኮፒራይት ምናምን ይስብኛል ብዬ ድምፅ አላስገባሁም ማለት ነው። እንደገና ነው ሪከርድ እያደረኩ ያለሁት። ብዙ የማይፈለጉ ድምጾች ስለሚገቡ ቪዲዮ ላይ ቀጥታ አይመችም ማለት ነው። ከዛ በኋላ ቤታችን ተመለስን። ስደት ሰዓታችንን ሰግደን አቤታችን ተመልሰን ቡናችንን ጠይደነው ነበረ። ፈልቶ ወርዶ ባሉካ ሲደወልለት አልመጣም ምሳ አላ። የሚደብረው ፓርት ሩቅ ቦታ ነበር ያለውና ምሳ ሳይመጣ ቀረ። በጁማ ቀን በተለይ ሳይመጣ ሲቀር በጣም ነው የሚደብረው ሀቂቀትን። ከዛ በኋላ ትንሽ ደበራ አደረገኝ። ግን እየደበረኝ ቢሆን እንግዲህ እኔ እስከ ማታ አልጠብቅም ብዬ ምሳዬን እኔ እንደዚህ አቅርቤ በላሁኝ ማለት ነው። ቡና እንኳን ሱስ የለብኝም፣ ባልጠጣ ነው ሁላ ጭራሽ ደስ የሚለኝ። ቡናውን አልጠጣሁም፣ ምሳዬን በላሁ ማለት ነው። ይሄን ይመስላል የግማሽ ቀን ውሎ እንግዲህ የተቆራረጠ ብሎግ ለመጀመሪያ ጊዜ ማለት ነው። አበረታቱኝ ነው የምላችሁ ውዶች። በሌላም ቪዲዮ እመጣለሁ ኢንሻአላህ። ቪሎግ ባይመቸኝ እንኳን አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ